ሰላም የተወደዳችሁ የባርኮት ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ሆይ? ዛሬ ሙልሙል እንሰራለን። ቡሄም አይደል? ስለዚህ ለቡሄ በዓል ሀገራችንን ባህል እያስታወስን ሙልሙል አብረን እንሰራለን። የሚያስፈልገን እንትን አለኝ እርሾ ማለት ነው። አብረን እንሰራለን። ያው ኮባ ስለሌለን በኮባው ምትክ የምናደርገው ካስ ነው። ሰላጣ ቅጠል ማለት ነው። እንዲህ አድርጌ አረግበታለሁ። አንድ ማንካ ብዙም ስላላደለ ከዛ ያው አንድ ኩብ ውሃ አለኝ። ያው እንደየዱቄታችሁ መጠን እንደዚህ አደርጋለሁ። ከዛ ስኳር ጨምራለሁ። ስኳር መጠን እንደፈለጋችሁ ያው ሾም ኩፍ እንዳባብለው ማለት ነው። 2 3 4 ማንካ ነው የጨመርኩበት። እዚህም በላይ መጨመር ትችላላችሁ፣ እዚህም በላይ መቀነስ ትችላላችሁ። ዘይት ትንሽ ነው የማደርገው እኔ በግምት ዝም ብዬ የተወሰነ ዘይት ብቻ ውስጡ ክፍት እንዲል ማለት ነው። ከዛ ጨው ደግሞ አንድ በትንሹ ማንካ በደንብ ያልሞላ ማለት ነው ጨው ጨምርበታለሁኝ። ወተት ካላችሁ መጨመር ትችላላችሁ፣ ፓውደሩ ማለት ነው። 3 ነው የጨመርኩት፣ ይኸው 4 ማለት ነው። እንደየፈለጋችሁ መጨመርም አለመጨመርም ትችላላችሁ። እና እንትን ይሄን ታውቁታላችሁ ነው። በአረብኛ ሀባ ሰውዳ ነው የሚባለው፣ በአማርኛ ደግሞ ጥቁር አዝሙድ። ሽታው እንዲወጣ እንደዚህ ሽት ታረጉታላችሁ፣ ሽታ እንዲኖረው ማለት ነው። ቆንጆ አደርገዋለሁ። ከዚህ እንዳልኩ ሁሉንም በዚህ ይታረገዋለሁ ማለት ነው። ቆንጆ ሽታው ደስ ሲል እንትን ደግሞ አለኝ ፈጭቼ ያዘጋጀሁት ድንብላልና አብሽ አንድ ላይ ፈጭቼ አብሹን ምስምስ አድርጌ ድንብላሉን የዳቦ ቅመም ሽታው በጣም ነው ደስ የሚለው። ማርያምን ሽታውን አትጠይቁኝ፣ በጣም ነው የምወደው ሽታውን ነው። ያው የሀገራችንን ዳቦ እንዲልና ማለት ነው። እንዳርገ ሁሉንም ሚክስ ታረጉና ያው በሰው ሀገር ትዝታው ስላለብን እንደዚህ አድርገን ከዛ ዱቄቴን ጨምሬ አቦካለሁ ማለት ነው። ዱቄት እንግዲህ እንደየእንትናቸው እንዲህ አድርጌ ዱቄት ቆይ ልጨምር። ዱቄት አንሱኛል። ዱቄት እጨምርበታለሁ። እያቦካሁ ማለት ነው። በደንብ አድርጌ ዳቦ አቦካኩ ነው የሚባል የለ ሽታ አድርጌ አቦካዋለሁ ማለት ነው። ሙቀት ስለሆነ አሁን አንዳሳ ነው የሚቦካውና እንዳርጋችሁ ዳቦ ሲያምራችሁ አንዳንዶቹ ቤት አይፈቀድም፣ ግን የሚፈቀድላችሁ መጋገር መስራት የምትችሉ ልጆች እንደዚህ ጋግራችሁ ራሳችሁን ማስደሰት ነው። ሀገራችን ገብተን ከቤተሰብ ጋር እስከምናከብር ድረስ እንደዚህ ያደርጋችሁ ሽት አድርጋችሁ ታወቁትና ማለት ነው። ሽፍን አድርጋችሁ ታስቀምጡታላችሁ። አቦካኩ አይደለ ሽት አድርጋችሁ አውጥታችሁት ከዛ በኋላ ቁርጥ ሲላላችሁ ትጋግሩታላችሁ ማለት ነው። ቁርጥ ሲል እንገናኛለን። ቪዲዮ እንዳይረዝምባችሁ እንዳርግ ሽት አድርጌ አውጥቼ ጠቅላላ አድርጌ አኖረውና በፊስታል ሽግ አድርጌ ከዛ ተመልሰን እንገናኛለን ማለት ነው።
ሰላም ውዶችዬ፣ ሊጣችን እንደዚህ ቦክቶልናል። አሁን እንሰራለን። እዚህ ጋር ፓትራዬን አዘጋጅቻለሁኝ። እዚህ ጋር ደግሞ የሰላጣ ቅጠል ማለት ነው። እንግዲህ ዋናው ማመን ነው። እንደ ኮባ ነው የምንጠቀመው። አጥቤ አዘጋጅቼዋለሁ። ሊጣችን ቦክቷል፣ ግን ትንሽ ይቀረዋል። እዚህ ጋር አድርጌ ትንሽ አቆየዋለሁ ማለት ነው፣ ከፓንተነ ኦቭን ከማስገባቴ በፊት። ከዛ ያው ቀላል ነው ታውቃላችሁ። እንደዚህ አድርጋችሁ በምትፈልጉት ትልቅም ከፈለጋችሁ ትንሽም ከፈለጋችሁ እንደዚህ አድርጋችሁ። አሁን ይሄ ትልቅ ነው የሚሆነው ሲወጣ ቅጠሉን ትደራርቡበታላችሁ ማለት ነው። በቃ ቅጠሉ እንዳያንሰኝ ነው እንጂ በቃ በጣም ቀላል ነው። እንደዚህ አድርጌ እንደዚህ አድርጌ እተዋለሁ ማለት ነው። ትንሽ እዚህ ላይ ኮፍ ሲል ከዛ ኦቨን ውስጥ ከተዋለሁ። እንደዚህ የሚሸጠው ምንድን ነው እናንተ ሀገር? እንዳያልቅብኝ ትላልቅ ስለሆነ እንደዚህ እያደረግን እንስ ስለሚል ቅጠሉ እንዳይቀር ነው እንጂ አሁን እሳት ሲነካው ይሸበሸባል ሲጀመር ማለት ነው። እንደዚህ ሲቆይ እንደዚህ ጋር አደርጋለሁ። የቀረኝም አንድ ስለሆነ ሽታውን አትጠይቁኝ፣ ያኔ ቅመሙ ስላለው ማለት ነው። እንደዚህ አድርጋችሁ እንግዲህ ሙልሙላችሁን ሀገራችሁ እንዳታስታውሱ በዚህ መልኩ አድርጌ የተወሰነ ደቂቃ ቆየዋለሁ ኩፍ ይላል። ከዛ ኦቭን አስገብቼው አሳያችኋለሁ ማለት ነው። እስከዛው መልካም ቆዩ ውዶችዬ። አሁን ይኸው ኦቭኔን አብርቻለሁ ከ5 ደቂቃ በፊት። አሁን አስገባዋለሁ ማለት ነው። የተወሰነ እዚሁ ላይ ኩፍ እንድል ስለፈለኩኝ ነው እንደዚህ አድርጌ አስገባዋለሁ ማለት ነው። ከዛ በስሎ ደግሞ መጨረሻውን ውጤት እናየዋለን። እስከዛው መልካም ቆይታ ውዶችዬ። ፋይናሊ እንደዚህ ሆኗል እና ያው እስኪ በርድ ትቼዋለሁ ማለት ነው። ደስ አይልም? እንዴት ነው የምልጠው? አየው ያኔ ወዳውን እንዳትልጡት እንትኑ ስለሚል ማለት ነው። አየው ሙልሙላችንን እንደዚህ አድርገን ያው ወግወጉን ለማድረስ እንዳይቀርብን ማለት ነው። እስኪ ልቁረሰው። እንትን አልኩት እንዴ ሙሉ እስኪ አየው የሚያምር እና እንደዚህ አድርጋችሁ ሰርታችሁ ሞክሩት። በጣም ጥሩ ያለ ነው። በጣም ቆንጆ ነው። እንግዲህ ይሄን መሰል እንደዚህ አስበን ውለንን ቡሄን ማለት ነው። የከርሞ ሰው ይበለን፣ ከርሞ በሰላም ያድርሰን። መልካም በዓል ይሁንላችሁ። አመሰግናለሁ። ላይክ አድርጉልኝ፣ ሰብስክራይብ፣ ሼር አድርጉልኝ። አመሰግናለሁ።